በተባለ ጊዜ ለከ ላንተ እኮ በተባለ ጊዜ ለሸየው ቢማ በምን ምክንያት አረፍተ አወቅ ረበከ ጌታን በምን ምክንያት አወቅ ተብለህ ብትባል ፈቁል ብለህ በል ቢአያቲሂ በተአምራቶቹ ወመክሉቃቲሂ በፍጡራኖች ውስጥ በፈጠራቸው በሆኑት ፍጡራኖች ከቱም እነዚህ ነገር ጌታ ግኝ ለመሆኑ ጠቋሚዎች ናቸው ማለት ነው። ወሚን አያቲሂ ከተአምራቶቹ ጭምርትን ይካተታል አለይሉ ሌሊን ይመስል ወነሃር ቀንን ይመስል ወሸምሱ እንደዚሁ ፀሐይን ይመስል አልቀመር ጨረቃን ይመስል ማለት ነው። እነዚህ ሁሉ ተአምር ናቸው። እነዚህ ያኒ እነዚህ እንግዲህ የሚስተናበሩ በምንድን ነው? ሌሊና ቀን መተካካቱ ፀሐይና ጨረቃ መቃየራቸው ሰዓታቸውን ጠብቀው ኒዛማቸውን በጠበቁ መልኩ የእነሱ መቃየር ያለ ጌታ እነዚህ ነገሮች ሊንቀሳቀሱ አይችሉም ማለት ነው። በእነዚህም ጌታን አወቁት። ወሚን መክሉቃቲ እንደዚሁ ከፍጡራኖች ጭምርት ናቸው። እሱ ከፈጠራቸው ፍጡራኖች ናቸው። አሰማዋቱ አሰበዑ ሰባት ሰማያትን ይመስል ወመን ፊሂነ በውስጣቸው የሚኖሩ ነዋሪዎችን ይመስል መላእክቶችን ይመስል ጀነትን ይመስል ወለአራዶነ ሰበዑ ሰባቱ ምድሮች ወመን ፊሂነ በውስጣቸው ያሉ ሰውን የሚመስል የተለያዩ እንቅስቃሴ የሚያደርጉ እንስሳዊ ነገራቶች የሚሆን እንደዚሁ ደግሞ ጀሀነምን ይመስል ጀሀነም ተሕተል አርድ ናት፣ መሬት ስር ነው ያለችው። ጀነት ግን ከሰማይ በላይ ነው ያለችው ማለት ነው። ታይ ወማ በይነሁማ በመካከላቸውም ባለው ማለት ነው። ወማ በይነሁማ በምድርና በሰማይ መካከል ባሉት የአላህ ፍጡራቶች ማለት ነው። በእነሱ ነው እንግዲህ ጌታዬን ያወቁት ብለህ በል ማለት ነው እያለ ነው ሸይ። ወደሊሉ ለዚህ ማስረጃው ደግሞ ቀውሉ ተዓላ ያለ ንግግር ነው። አላምኗል። ወሚን አያቲ ከተአምራቶቹ ነው አለይሉ ሌሊን ይመስል ወነሃር እንደዚሁ ቀንን ይመስል ወሸምሱ ፀሐይን ወለቀመር ጨረቃን ይመስል ላ ተስጁዱ እንዳሰግዱ ሊሸምሲ ለፀሐይ ወላ ሊልቀመር ለጨረቃም እንዳሰግዱ ወስጁዱ ሊላህ ለአላህ ብቻ ስገዱ አለዚያ ኸለቀሁነ እነሱን የፈጠራቸው ለሆነ ኢን ኩንቱም እንደሆናችሁ እያሁ እሱ አላህን ተዕቡዱን የምታመልኩ እንደሆናችሁ ይላል። እሱም ብቻ ነው። ከቱም ፀሐይን የሚገዛ አለ፣ ጨረቃን የሚያመልክ አለ። ለምሳሌ ጨረቃና ፀሐይ በሚወጡ ሰዓት የሚሰግዱ አሉ፣ እነሱ በሚገቡ ሰዓት የሚሰግዱ አሉ። እነዚህ ፀሐይ አምላኪ ማለት ነው አሉ። ላኪን ግን አላህ ሱብሓነሁ ወተዓላ እነዚህ ሁሉ የፈጠራቸው ምንድነው? ተአምር ነው። እነዚህ ተአምራቶች ናቸው። ሌሊትና ቀን ሲተካካ እንደዚሁ ቀንና ሌሊት ሲተካካ ጨረቃና ፀሐይ ወቅታቸውን ጠብቆ ሳይገጫጩ መተካካቸው ይህን ስርዓቱን የጠበቀ ይዞ የሚያስተናብር ጌታ መኖር ይጠቁማሉ ማለት ነው። ታይ ወቀውሊ ተዓላ የሚል የአላህ ንግግር ኢነ ረበኩም ጌታቸው አላሁ አላህ ነው። አለዚያ ኸለቀ የፈጠረ የሆነ ሰማዋቲ ሰማያትን ወልአርደ ምድርን ፊሲተቲ በስድስት አያሚን ቀናቶች ማለት ነው። እነዚህም ስድስት ቀናቶች የተባሉት የውመል አሐድ ይጀምራል። የውመል አሐድ፣ የውመል ኢትነይን፣ የውመል ሰሉስ፣ የውመል አርባ፣ የውመል ኸሚስ፣ የውመል ጁምዓ፣ የውመል ሰብት ማለት ነው። ከእሁድ እስከ ቅዳሜ ማለት ነው። ከእሁድ እስከ ጁምዓ ድነው አፎን የውመል ሰብት አይካተትም። ቅዳሜ የለም እዚህ ጋር ይወጣል። ቀናቶች ከቱም እንትን አንድ ሳምንት ስንት ነው? 7 ቀን ነው። ለምሳሌ ከእሁድ እስከ ቅዳሜ ብንቆጠር ስንት ነው? 7 ነው። አላህ ግን በስድስት ቀናቶች ነው የፈጠርኩት እያለ ነው። 6 ቀን የተወሱት ማን ናቸው? ከእሁድ ጀምሮ እስከ ጁምዓ ያሉ ናቸው ማለት ነው። የውመል አሐድ፣ የውመል ኢትነይን፣ የውመል ሰሉስ፣ የውመል አርባ፣ የውመል ኸሚስ፣ የውመል ጁምዓ ማለት ነው። ታይ ثم ከዚያ ሚስተዋ ከፍ አለ አለ العرش ከአርሽ በላይ ከፍ አለ አላህ ሱብሓነሁ ወተዓላ ይላል። ዩግሺ ይሸፍነዋል እኮ አለይለ ሌሉን ይሸፍነዋል። ማን ነው ሸፋኙ? አነሃር ቀኑ ማለት ነው። የጥሩቡ የሚፈልገው ሲሆን ሐቲተን በፍጥነት ማለት ነው። ሲባል የቀኑ ጊዜ ሲመጣ ሌሉን በፍጥነት ይሸፍነዋል። እንደዚሁ በተቃራኒ ሌሉም ሲመጣ ቀኑም በፍጥነት ይሸፍነዋል ማለት ነው። ወሸምሰ ፀሐይም አለ ወልቀመረ ጨረቃም ወንጁም ከዋክብትም ሙሰኸራቲን የተገሩ ናቸው። ቢአምሪ በትእዛዙ ማለት ነው። እሱ በአዘዛቸው ትእዛዝ ይንቀሳቀሳሉ ማለት ነው። አላ አዋጅ ለሁ ለእሱ ለአላህ እኮ ነው። አልኸልቁ መፍጠርም ሆነ ወልአምሩ ማዘዝ። ተባረከላህ ረቡል ዓለሚን ተባረከላህ አላህ እኮ ላቀ ረቡል ዓለሚን የዓለማት ጌታ የሆነ ይላል። እዚህ ጋር እንግዲህ ምንድን ነው? ፀሐይም ሆነ ጨረቃ ከዋክብት ሁሉ ነገራቶች ምንድን ናቸው? በሱ በአላህ ትእዛዝ የተገሩ ናቸው ማለት ነው። እነዚህ ሁሉ ምንድን ነው የሚጠቁሙት? አላህን ያስተዋውቁናል ማለት ነው። እነዚህ ሁሉ ለአላህ ያስተዋውቁ ናቸው። በሱ ውስጥ ግንባሮች ነው እንደዚህ የሚንቀሳቀሱት ማለት ነው። ወረቡ ጌታ ሁወ አልመዕቡድ የሚያመልኩት የሆነ ነው። አልመዕቡድ የሚገዙት የሚያመልኩት የሆነ ነው። ወደሊሉ ለዚህ ማስረጃው ቀውሉ ተዓላ ያለ ንግግር ነው። እንግዲህ ጌታ የሚመለከው ትክክለኛ ጌታ ማለት እሱ አምልኮትም የሚገባው ለሱ ነው። ምን ሲል ተናግሯል? ያ አዩሃ ናሱ እናንተ ሰዎች ወይ ኢዕቡዱ ተገዙ ረበኩም ጌታችሁን አለዚያ ኸለቀኩም እናንተን የፈጠረ የሆነውን ወለዚነ እነዚያን የነበሩት የፈጠረውን ጌታ ተገዙ ለዓለኩም ተተቁን እሱን ትፈሩ ዘንድ። ምክንያቱም ተቅዋ የሚባል ነገር የሚገኘው
ሳይታዘዝ የከለከለውን ሳይከለከል አላህን ፈራለሁ ሲል ያኔ ከዚህ ውሸት ነው ማለት ነው። ለምን ተቅዋ የሚባለው የሚገኘው ምንድን ነው? አላህን አንድ ሰው ያዘውን ሲታዘዝና የከለከለውን ሲከለከል ነው። በአፍ ብቻ አይገኝም ማለት ነው። አለዚ ያ ጌታ ጀዓል ያደረገ የሆነው ለኩም ለእናንተ አለ አርዳ ምድርን የራሽን ምንጣፍ ያደረገላቸው የሆነ ወሰማ ሰማይን ደግሞ ቢናአን ጣራ ያደረገላቸው የሆነውን ጌታ አምልኩ። ወአንዘል ያወረደ የሆነ ሚነሰማ ከሰማይም ያኔ እዚህ ጋር ሚነሰማ ሲባል ከሚታዩት ከሆኑ ሰማይ አይደለም ከዳመና ነው የተፈጠረው። ላኪን ግን ዳመና ከፍታ ያለው ነገር ሁሉ ሰማይ ተብሎ ስለሚጠራ ነው ሚነሰማ ያለው አላህ ሱብሓነሁ እንጂ ውሃ የሚወርደው ከዳመና አማካኝነት ነው። አላህ ሱብሓነሁ ወተዓላ በሌላ ቁርአን ወአንዘልና ሚነል ሙዕሲራት ማአን ሰጃጀን ፈአመረ ዳመናዎች ተንቧል ውሃን አወረድን ይላል ማለት ነው። እና እዚህ ጋር ለምሳሌ ሰማይ ያለው ለምንድን ነው? ዳመና ወደ ላይ ከፍታ ስላለው ሰማይ ተብሎ ይጠራል። ወደ ላይ ከፍታ ያለው ነገር ሁሉ ሰማይ ተብሎ የሚጠራበት የአጠቃቀም ሉጋው ቋንቋ ስላለ በአረበኛው ማለት ነው። እና ዳመናም ሰማይ ይባላል አንዳንዴ ከፍታ ስላለው ነው ስያሜ የተሰጠው። طيب ወአንዘል ያወረደ የሆነ ምን ሰማይ ከሰማይ ቢማዕና በላይ ማለት ነው። በላይ ያወረደ የሆነ ማአን ውሃም ማለት ነው። ቢማዕና ከዳመና ማለት ነው። ዳመና ነው እዚህ የተፈለገው። ፈአኽረጃ ወጣ ቢሂ በሱም በምኑ በውሃው ሚነት ተመራት አትክልቶችን ማለት ነው። ሪዝቀን የሆኑ ዘንድ ለኩም ለእናንተ ይህን ሁሉ አደረገላችሁ። ፈላ ተጅዐሉ አታድርጉ ሊላሂ ለአላህ አንዳንድ ሸሪካ ባላንጣ አታድርጉለት በአምልኮት ወአንቱም እናንተ ተዕለሙን እያወቃችሁ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላህ